ቀጫጭን ሳሮች እንደሚፈተል ማለቅ የሌለው ገመድ እኛ ቀጫጭን ሳሮች ነን። እስከ ተወሰነ ድረስ ገመዱን እየሰራን እንቀጥላለን። የኛ ቁመት ሲያልቅ ሌላ ሳር ይገባል። እኛ ከታች እንቀራለን። የተተካው ሲያልቅ ደግሞ ሌላ ሳር ይገባል። ገመዱ መርዘሙ ይቀጥላል። እኛ ሳሮች ነን። ረጅም ጊዜ አንሄድም። መጨነቅም ደግሞ አያስፈልግም። ዳጣዬ ታስቂኛለሽ እኮ። በቃ ጥርሴን አታስከድኝም አይደል? እናትሽ ግን ታድላ። አዎ እማዬ፣ አሁን እንግዲህ መጫወት ይሻላል። ናታኔ እሺ። ሰዎች ሰላም አይ ምንድነው ብብት ስር የደበቀ ክንፍ አለ እንዴ? ምን ማለት ነው እንዴ? ናታን ከመቼ ነው በር የመጣው? አቤት ዳጣ፣ ዱ ነገር ስታዙ ምን አለበት ዳጣዬ፣ ለውሃዬ ትንሽ የጠብታ ያህል ብታጋቢ። አቤጌል ናታን ክፍል የተደበቀው ሚስጥር ለማውጣት ደፋ ቀና እያለ ትገኛለች። ነገር ግን ምንም ቦታ አልቀራትም። አልጋ ስርም ኮሜድኒም መጸዳጃ ቤት እንኳን ሳይቀራት እየፈለገች ነበር። ነገር ግን ልታገኘው አልቻለችም። አሁንም ተስፋ አልቆረጠችም። እንግዲህ ወንበር ላይ ወደ ላይ በመውጣት ኮርኒስ ላይም እየፈለገች ነበረ ማለት ነው። እና እውነት ይህና የሰው ሚስጥር ለማየት መሮጥ ተገቢ ነው ወይ አቤጌል ማለት ነው። እና ነገር ግን መጀመሪያም ከፍተውም ሊያዩት ነበረ እና እነሱ ከፍተው ሊያዩ በሞከሩ ሰዓት እሷ ግን ተደብቃ ሪከርድ እያደረገቻቸው ነበር ማለት ነው። እና አቤጌል እውነት ወረቀቱን ታያለች አታየውም የሚለው ወይ መሀል ላይ ቪዲዮውን አስገባላችኋለሁ ወይ መጨረሻ ላይ እስከ ፍጻሜው ድረስ አብራችን ቆዩ እያልኩኝ በአክብሮት ጠይቃለሁ። ገቡ ቪዲዮ ላይክ እያደረጋችሁ ጀምሮ ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ለምታበረታቱኝ ደግሞ ከልብ አመሰግናለሁ ማለት ነው። እንግዲህ እንደምናውቀው ዳጣና ናታን ሚስጥር አይደባበቁም ማለት ነው። እንግዲህ በጨዋታ መሀል እሱም ምን እንደሆነ አላቅም፣ ብቻ የሆነ ወረቀት ሰጥታኛለች ሰላምዬ፣ አደራ በሰማይ አደራ በምድር እኔ ካለው እንዳትሰጣት፣ እኔ ከሌለው ብቻ ነው ወረቀቱን የምትሰጣት ብላኛለች በማለት እንግዲህ ለዳጣ ይነግራታል ማለት ነው። እና ዳጣም ምን አይነት ሰው ነህ? በእኔና በአንተ መካከል ሚስጥር የሚባል ነገር አለ? እንዴት ተደብቀኛለህ? እኔ እኮ ደረጀ አባቴ እንደሆነ ለማንም እንዳትነግሪ ብሎ አስምሎ አስጠንቅቆ እኮ ነው የነገረኝ። ሚስጥር እኮ ነው የነገርኩ፣ ደረጀ አባቴ እንደሆነ የሚነገር ሚስጥር እኮ አይደለም ነበር ያለችው። ነው እሱ ልክ ነሻው፣ የሚነገር ሚስጥር አይደለም ልነግርኝም አይገባም ነበረ ያላትና፣ ስለዚህ ታዲያ አንተ እኔን የሚያክል ሚስጥር ነግሬክ አንተ እንዴት ትደብቀኛለህ? ወረቀቱን ከፍተን እንየው፣ ምንድን ነው የሰጠችህ? ወይ ወርቅ ወይ ብር የሆነ ነገር ወይ ህይወታችን የሚቀይር ነገር እኮ ሊሆን ይችላል ያለችው። እውነት ነው ብታየው፣ ገንዘብ ከወርቅም ከገንዘብም የበለጠ ነው። አዎ ህይወቷን ይቀይራል፣ ደስተኛ ያደርጋታል ከእናቷ ጋር ብትሆን ብታየው ማለት ነው። እና እነሱ እንግዲህ ሰው ሲተኛ ጭር ሲል ጠብቀው ለማየት ነበረ ሙከራ ያደረጉትና፣ ነገር ግን እነሱ ሊያው ሙከራ ባደረጉ ሰዓት እንግዲህ ኤቢ ተኝታለች ብለው ነበረ። ነገር ግን እሷ እነሱ እንዳልተኙ ስለምታውቅ እንደዚሁም ደግሞ ናታን ጋር ያለው ሰላም የሰጠችው ወረቀት እንቅልፍ ነስቷታል፣ ሰላም ነስቷታል ማለት ነው አቤጌልን። እና ነገር ግን ዳጣና ናታን ወረቀቱን ከፍቶ ለማየት እንግዲህ እያዩም ነበር። ይሄ ነገር ብርም ወርቅም አይመስለኝም ወረቀት ነገር ነው፣ ምንድን የጣፈችው ሰላምዬ እያሉ ነበር። ናታን ግን በመፍራትና በመንቀጥቀጥ ዳጣ እኔ ቃሌን የበላው ያክል እየመሰለኝ ነው፣ ይሄ ነገር ይቅርብን ወይ ደግሞ ደውዬ ሰላም ላስፈቅዳት እያለ ነበርና ዳጣም እንግዲህ በማበረታታት አይሆንም፣ ደውለህ ከጠየካትማ አይሆንም ነው የምትልህ፣ እሺ አትልህም ነበር ያለችው። ስለዚህ ልክ ናት እኮ አቤጌል እኮ ይህንን ነገር እኮ ሊ እያለች እኮ ደፋ ቀና የምትለው ደግሞ ሰላምዬ ያለችክ እኔ እዚህ ከሌለው ነው ያለችክ እንጂ በህይወት ከሌለው አይደለም። ስለዚህ እንየው በማለት እንግዲህ ናታንን ታደፋፍረዋለች ማለት ነው። እና እንግዲህ ወረቀቱን ሊከፍቱ ለማየት እየታገሉ እያሉ ድንገት አቤጌል ሪከርድ እያደረገቻቸው ነበረ። ዳጣ ታያታለች። ዳጣም የሆነ ነገር ታይቶኛል ውል ብሎብኛል በማለት እንግዲህ ተነስታ ለማየት ሙከራ አድርግታ ነበረ። ነገር ግን ምንም አይነት ሰው ማየት አልቻለችም። አቤጌል እንግዲህ ዳጣ እንዳየቻት አውቃለች። ወዲያውኑ ሮጣ ምንድን ነው ደረጃ መውጫና መውረጃ ስር ነው እየተደበቀችው ማለት ነው። እና እንግዲህ ዳጣ ደረጃ ራሱ ወጣ ክላሷ ድረስ ሄዳ ስፈልጋት ነበር አቤጌልም ማለት ነው። እና አቤጌል ግን ክላሷ የለችም፣ ደረጃ ስር ተደብቃለች ማለት ነው። ስለዚህ ይሄ ነገር ይቅርብን፣ ኤቢ እኛ እንዳልተኛን አውቃለች። የሆነ ውልታማ አይቻለው፣ አይኔን አልጠራጠርም ናታን፣ ይሄ ነገር በጣም ወሳኝ ነገር ሊሆን ይችላል።
ስለዚህ ኤቢ ደረሰችበት ማለት ደግሞ ብዙ ነገር ይበላሻሉ። ይቅርብን፣ ሌላ ቀን እናየዋለን ነበር ያለችው። ናታንም በመፍራት እንግዲህ አውራት ጠይቅርብን፣ እውነትሽን ነው በማለት እንግዲህ ወረቀቱን ወስዶ ክላሱ ኮመዲኖ ውስጥ ነበረ እያስቀመጠው እና እሱ ኮመዲኖ ሲያስቀምጥ ግን ኤቢ አሁንም ከተደበቀችው ደረጃ ስር ወጥታ ተከትለው እሱ የት እንደሚያደርግ ቀስ ብላ በሩን ከፍታ እያየችው ነበረ። እሱ ግን አላየም። ኮመዲኖ ውስጥ እንዳስቀመጠው ኦልሬዲ አይታለች ማለት ነው እና እሱ ከቤት እስከሚወጣ ድረስ ነው እንግዲህ የምትጠብቀው ይሄን ነገር እሷ ለማየት ማለት ነውና እሱም በጣም ስለጠረጠረ እቺ ሰው በቃ ይህን ሚስጥር ካላየው አረቀውም ብላለች። ኤቢ ማለት የጀርመን ውሻ ማለት ናት። ሚስጥር ለማውጣት የምታነፈንፍ ውሻ ናት። ስለዚህ አጥብቄ መደበቅ አለብኝ በማለት እንግዲህ እዛው በደበቀበት ሆኖ ክላሱን ቆልፎ ነበር ወጥቶ የሄደውና እንግዲህ እሱ ወጥቶ ሲሄድ አይተው ነበር። ናታንዬ የት ነው የምትሄደው ምናምን ብላ እንግዲህ እሱ የትም አልሄድም እመለሳለሁ ጓደኞቼ ጋር ነው የምሄደው ብሎ ነበር ወጥቶ ሄደው። እሱ እግሩ ወጣ እንዳለ እንግዲህ ሮጣ ወደ ናታን ክፍል ነበር ሄደችው። ስትሄደው በሩ ቁልፍ ሆኖባታል። በሩ ቁልፍ ሲሆንባትም እንግዲህ በጣም ነበር የተናደደችው። በጣም በመናደድ እንዴት አባቱ ነው በር የሚቆልፈው? ለዳጣ አሳይቶ ለኔ ለምን አባቱ ነው የማያሳይ? ደግሞ የአባቱ ቤት መሰለው እንዴ ቤቱን የሚቆልፈው? በማለት እንግዲህ በመናደድ ቆማ ብቻዋን እያወራች ነበርና እንግዲህ ሰራተኛዋ ለዛ ትመጣባታለች። እሷም እትዬ ነበር ያለቻትና እንዴ ሳላገባ እትዬ ትኛለሽ እንዴ ነበር ያለቻት ማለት ነውና እንዴ ናታን ባሌ ነው ያልሽኝ እኮ አንቺ ነሽ ብትላትም እንግዲህ እና ሚዜ ሆነሽ ነበረ እሱ ባሌ ሲሆን ምን ትላለች እቺ ነበር ያለቻትና እንዴ አንቺ ራስሽ እኮ ነሽ ያልሽኝ ነበር ያለቻት። በይ ዝም በይ ደግሞ ማለት ነው ይሄን ልብስ እንዳትቀይሪ ደግሞ ፊትሽንም እንዳትታጠቢ ልብሱን ዱቄት ሊጥ ምናምን ቀባቢበት ነበር ያለቻት። እና ኤቢ እንግዲህ እንደምናየው በጣም እየቀናችባት ነው ማለት ነው። እና እሷም እንግዲህ እየጠየቀቻት በጣም ትንሽዬ ነገር ነበር የጠየቀቻት። እና አየሽ ይህን ለኤቢ ቁም ነገር ነው ብለሽ ነው የጠየቅሽኝ ለእኔ ለአንቺ በጣም ትልቅ ነገር የሆነ ለኔ በጣም ትንሽ ነው። ለአንቺ ብዙ ብር የሆነ ለኔ በጣም ትንሽ ነው። እሺ እኔ እንደዚህ አይነት ነገር ቦታ የለኝም ነበር ያለቻትና እሺ እሺ በማለት ነበር ካጠገቧ የሄደችውና አቶ ደረጀና ናታንም እንግዲህ አቶ ደረጀ ጭንቀቱን ለናታን እየነገረው ነበረ። እንዲህ ነው ብሎ ባይነግረውም እንግዲህ አንዳንድ ነገሮች ጭንቀቶች በህይወት ውስጥ የማይታረሙ ጭንቀቶችን እየነገረው ነበርና ለምሳሌም በማለት እንግዲህ አንድ ወንድ ከሌላ ሴት ከሚስቱ ውጭ ቢወልድ እድሜ ልኩን ሲጨነቅ ነው የሚኖረው እና ይሄ ነገር ደግሞ ነገ እንሙት ዛሬ እንሙት አናቅም ስለሆነ ብንቶ ያለችንን ጊዜ በደስታው ብንኖር እያለ እንግዲህ ለናታን እየነገረው ነበረ። ናታንም አዎ አንዳንድ ጊዜ ከባድ ብለን የምናስባቸውም ቀላል ይሆናሉ። አባዬ አትጨነቅ፣ መጨነቅ አያስፈልግም። የሰው ልጅ ማለት ሳር ማለት ነን። ሳር ከስር ሌላ ሲወጣ ከላይ ያለው እያጠረ ይሄዳል። ሌላው ሲተካ ሌላው እያለቀ ይሄዳል። እኛ ማለት እንደዛ ነን። ስለዚህ መጨነቅም ማስፈልግም ማሰብም ማስፈልግም። የሰው ልጅ በህይወት ውስጥ ሊሳሳት ይችላል። ማንም ሰው ፍጹም አይደለም እያለ እንግዲህ አንዳንድ ምክሮችን ለአቶ ደረጀ እየሰጠው ነበርና እሱም ልክ ነህ ናታን እያለ እንግዲህ ራሱን እያበረታታ የመጣበትን ነገር ሁሉ እንግዲህ በጸጋ ተቀብሏል ማለት ነው አቶ ደረጀ። ማርታ ግን ደሬ ምን ሆነህ ነው የሆነ ችግር ተፈጥሯል እንድትነግረኝ ግን አትፈልግም እያለች በተደጋጋሚ እየጠየቀችው ነበረ። እሱ ግን በፍጹም ምንም የተፈጠረ ነገር የለም ነበር ያላትና እኔ እኮ ላንቺ የሚገባ ባል አይደለውም ብለኸኝ ነበር። ለምንድን ነው አንተ እኮ በጣም ጥሩ ሰው ነክ ነበር ያለችውና እንግዲህ ነገር ልታወጣጣው ስትሞክር እሱም ማርትዬ አቅፌሽ አላቅም እኔ ልቃፍሽ በማለት እንግዲህ ነገሮችን ያዞርባታል ማለት ነው። እሱም እኔም በማቀፍ ማታለልህ ነው ነበር ያለችውና ኤቢም ለምንድን ነው አባዬ የተጨነቀው እያለች እንግዲህ ወይዘሮ ማርታን በተደጋጋሚ እየጠየቀች ነበርን። ዳጣ ግን በጣም ደስ የምትለው ነገር ወይዘሮ ማርታ በጣም እንደተጨነቀች እያየች ስለሆነ እሷን ለማሳቅ በቃ የሆነውን ያልሆነውን በቃ ያላደረገችውን ነገር ሁሉ እያወራች ናታንን ወይዘሮ ማርታን እያሳቀቻት ነበርና እሷም አንቺን የወለደች እናት ምንኛ ታድላ ደስ ምትይ ልጅ እኮ ነሽ እውነት የኔ ድርዬ እያለቻት ነበርና እሷም አዎ ታድላለች እናቴማ ነበር ያለቻትና ኤቢ ግን ናታ ክፍል ገብታ እየተለከሰከሰች ወረቀቱም ደብዳቤው የተደበቀበትን ቦታ ደርሳበታለች ማለት ነውና እንግዲህ እሱን ወስዳ ለማንበብ ሙከራ እያደረገች ነው። ናታንም ተመልሶ መጥቷል። እንግዲህ ዳጣን
ኤቢ የት ናት ብሎ ጠይቆ ነበር። ኤቢም ወደ አንተ ክፍል ሄዳ ነበር እና ያለችው እና እሱም በጣም ሊደነግጠው። እሱ ሲደነግጥ እንግዲህ ወይዘሮ ማርታ ምን ሆነህ ነው ነበር ፈልግሃት ነው ብትለውም አይ መስቲካ ግዛልኝ ብላኝ ነበር ብሎ እየሮጠ ወደ ክላሱ ሄደው ክላሱ ሲደርስ እንግዲህ ኤቢ ደብዳቤውን ለመክፈት ሙከራ እያደረገች ነበርና እሱም አንቺ ሚስጥር ነው የተባለ ነገር ለምንድን ነው የምታዩ? ምን ትሰሪያለሽ? እኔ ክላስ ደግሞ ማን ነው ያለሽ? እኔ ክላስ አንቺ ምን አይነቷ የማትረቢ ውሻ ነሽ? በማለት እንግዲህ ሙልጭ አርግቶን የሰደባት ደብዳቤውንም መንጭቋታል ማለት ነው። እሷም ምንድን ነው እንደዚህ የምትደብቁ ሚስጥር? የሆነ ነገርማ አላችሁ እያለችው ትገኛለች ናታንን።